ሰላም ሰላም የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? በጣም ይቅርታ ጠፍቻለሁ። ከረጅም ጊዜ በኋላ ደግሞ ያው ተመልሼ መጥቻለሁ። እዚህ ጋር በቪዲዮ ላይ እንደምታዩት ዛሬ ደግሞ ቆንጆ ለአየሩ ተስማሚ የሆነ የቅቅል አሰራር በእኔ ቤት እንዴት አድርጌ እንደምንሰራ አብረን እናያለን ማለት ነው። ቀጥታ እዚህ ጋር ወደ አሰራሩ እንሄዳለን። እኔ የተጠቀምኩት የበሬ ስጋ ነው፣ የበሬ አጥንት ማለት ነው። በእንዲህ በምታዩት መልኩ የጋለ ድስት ላይ እናደርገውና ከድነን እናበስለዋለን ማለት ነው። ያው ትንሽ ጊዜ ይፈልጋል፣ ግን እንደዚህ በምታዩት መልኩ እየከደንን እየከፈትን እንደዚህ እየቀላቀልን እያማሰልን ስጋችን እስኪበስል ድረስ በደንብ አድርገን እናበስለዋለን ማለት ነው። ቅቅል ያው በየቤታችን እንሰራለን። በጣም ቀላል ነው፣ ለመስራትም አይከብድም እና ቆንጆ ጣፍጦን ከህፃን እስከ አዋቂ መጠቀም የምንችለው የምግብ አይነት ነው። በጣም ቆንጆ ምግብ። እዚህ ጋር የተጠቀምኩት አንድ መካከለኛ መጠን ያለው ሽንኩርትና 4 የሳለሪ ስቲክ ነው የተጠቀምኩት። በእንዲህ በምታዩት መልኩ ከትፌ ያዘጋጀሁትን እየበሰለ ያለው ስጋ ላይ አጥንት ላይ እንጨምርና በምታዩት መልኩ እንደዚህ እየከፈትን እያማሰልን ስጋችንን እናበስላለን ማለት ነው። ያው ሳለሪ በጣም ነው አልጫ ነገር በጣም ያጣፍጣል። በተለይ እንደዚህ ቅቅል ሾርባ ምናምን ስንሰራ ብንጠቀመው ቆንጆ ነው። እኔ በጣም ስለምጠቀመው በጣም ነው የምንወደው። በእንዲህ በምታዩት መልኩ ደግሞ ዝንጅብል ተልጦ መሀል ለመሀል የተቆረጠ ዝንጅብል ጨምር ያለሁኝ ማለት ነው። እዚህ ጋር ደግሞ ተቀቅሎ የተፈጨ ቲማቲም ነው የጨመርኩት፣ 1 ኩባያ የሚያክል ማለት ነው። መረቃችንን ቆንጆ ያጣፍጥልናል። በምታዩት መልኩ ከጨመርን በኋላ እንግዲህ ያው በቃ ተመሳሳይ ነው ሂደቱ። ያው እየከደንን እየከፈትን እያማሰልን ማብሰል ነው ማለት ነው። እዚህ ጋር ነጭ ሽንኩርት፣ የተፈጨ ነጭ ሽንኩርትና ቆንጆ በርበሬ፣ እርድ፣ የሲዝኒንግ ጨው፣ የተፈጨ የጥብስ ቅጠልና ሌላ ምንድነው እርድ ነው የጨመርኩት። በምታዩት መልኩ እንደዚህ በደንብ አድርጌ ካዋሃድኩት በኋላ ከድነን አብረን በደንብ የቅመሙን ጣዕም እንዲወስድ እንተዋለን ማለት ነው። እዚህ ጋር ቃሪያ ሳልሰነጥቅ ያው ልጆቹም ሳያቃጥላቸው በደንብ እንዲበሉ እና ሄል እጨምራለሁኝ። እንዳያችሁት ጨምራለሁ ማለት ነው። ከዛ የፈላ ውሃ እከልሳለሁኝ። በእንዲህ በምታዩት መልኩ ውሃው ካነሰን እያየን እንጨምራለን። በእንዲህ መልኩ ከከለስኩት በኋላ እከድንና ያው እናበስለዋለን ማለት ነው። ስጋው እስኪበስል ድረስ ያው እንደዚህ በምታዩት መልኩ በደንብ እየተንተከተከልኝ ነው። እኔ ትንሽ ካሮትና ድንች ጨምሬያለሁ። ኦፕሽናል ነው፣ ካልፈለጋችሁ መተው ትችላላችሁ፣ ግን በጣም ቆንጆ ነው። በእንዲህ መልኩ እኔ ጨምሬ እንደዚህ እንደምታዩት ቀላቅዬ ደግሞ እሱ እስኪበስል ውሃ እንደገና የፈላ ውሃ ከልሼ ከድኜ ተዋለው ማለት ነው። በዚህ አጋጣሚ እዚህ ድረስ ቪዲዮን ካያችሁ ቪዲዮን ከወደዳችሁት ሰብስክራይብ እያደረጋችሁ ቤተሰብ ሁኑ፣ የምሰራቸው ቪዲዮዎች እንዲደርሷችሁ ማለት ነው። አስተያየታችሁንም ኮሜንት፣ ላይክ፣ ሼር ለሌሎች ደግሞ ይጠቅማል ብላችሁ ካሰባችሁ በእንዲህ መልኩ ሼር እያደረጋችሁ ኮሜንት እያደረጋችሁ አበረታቱኝ እላለሁ። ቅቅላችን ስለደረሰ ስጋችንን በስሏል፣ አትክልታችንን በስሏል። ቅቤን የጨመርኩት መጨረሻ ላይ። ከዛ ይኸው ለመብላት እሳታችንን እናጠፋና ትኩሱን ኢንጆይ ለማድረግ በእንዲህ መልኩ ለማቅረብ አዘጋጀዋለሁ ማለት ነው። በጣም ቆንጆ ነበር፣ የሚጣፍጥ ቀለል ያለ የቅቅል አሰራር ነው። ሰርታችሁ ሞክሩት፣ ትወዱታላችሁ። ይሄው ይሄንን ይመስል ነበረ። በጣም ነው የሚጣፍጠው፣ ለስለስ ያለ ነው፣ ብዙም አያቃጥልም። ያው በዳር ለኛ እንደዚህ ቃሪያ ጨምረናል እና ይሄንን ይመስል ነበረ። ላይክ፣ ሼር፣ ኮሜንት ያደረጋችሁ አበረታቱኝ። ስላያችሁት አመሰግናለሁ። ባይ